ሰላም ለሁላችሁ ይሁን ወንድሞቼና እህቶቼ፣ የአክብሮት ሰላምታዬ በያላችሁበት ይድረስ። ፓስተር ሽመልስ ነኝ። ዛሬም ከእናንተ ጋር የእግዚአብሔርን ቃል አብሬ ልማር ልካፈል መጥቻለሁ። ልናገርበት የምወደው ሐሳብ የሚገኘው በመዝሙር ምዕራፍ 23 ቁጥር 4 ላይ ነው። እንደዚህ ይላል፣ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በሞት ጥላ መካከል እንኳን ብሄድ ሰው የሚያልፍበት ሰው የሚገጥመው እጅግ ብዙ ቻሌንጅ አለ። ነገር ግን በዚህ ቦታ ላይ ዘማሪው ከነዛ መካከል ግዙፍ የሆነውን ምናልባትም በዋናነት ሊጠቀስ የሚችለውን አስፈሪ ጉዳይ ሞት የሚባለውን ያነሳና በዚያ ባልፍ እንኳን አንተ ከኔ ጋር ስለሆንክ ክፉን አልፈራም ይላል። በጣም ወሳኙ ነገር ወንድሞቼና እህቶቼ የገጠማችሁ ነገር አይደለም፣ የምትሰሙት ድምፅ አይደለም፣ የምታልፉበትም ነገር አይደለም። በጣም ወሳኙ ነገር የእግዚአብሔር ከእናንተ ጋር የመሆኑ ጉዳይ ነው። ለዚህ የእግዚአብሔር ቃል ሲናገር በእሳት ውስጥ ባለፍክ ጊዜ እኔ ካንተ ጋር ነኝና እሳቱ አያቃጥልህም፣ በውሃ ውስጥም ባለፍክ ጊዜ እኔ ካንተ ጋር ነኝና ውሃው አያሰጥምህም የሚለው በጣም ወሳኙ ነገር የእግዚአብሔር አብሮነት፣ የእግዚአብሔር እጃችሁን መያዝ፣ የእግዚአብሔር ከእናንተ ጋር መሆን ነው። ወጣቱ መሪ ኢያሱ የተነገረለትን ቃል ተቀብሎ ሕዝቡን ወደ ርስታቸው ሊያስገባ በነበረበት ጊዜ ዮርዳኖስ እንደ መከር ወራት ውሃው እስከ አፉ ድረስ ሞልቶ ነበር ይላል። ዮርዳኖስ የሚነግራቸው ሊያልፉ እንደማይችሉ ሊሻገሩ እንደማይችሉ ነው። ነገር ግን የካህናቱ እግር የውሃውን ዳር በረገጠ ጊዜ ከላይ ይፈስ የነበረው ውሃ ቆመ ይላል። ዘማሪው ይህንን ሁኔታ አውስቶ በመዝሙር 114 ቁጥር 5 ላይ ሲናገር እንደዚህ ይላል፣ በአግራሞት ይጠይቃል። አንቺ ባህር የሸሸሽ አንቺም ዮርዳኖስ ወደ ኋላሽ የተመለሽው ምን ሆናችኋል? ምን ሆናችኋል? ሆኖ የማያውቅ ስለሆነ በተገቢው ሁኔታ የቀረበ ጥያቄ ነው። ነገር ግን መልሱ እግዚአብሔር ከሕዝቡ ጋር መሆኑ ነው። እግዚአብሔር አብሮ ከሕዝቡ ጋር በሁኔታቸው ውስጥ መግባቱ ነው። ያን ጊዜ ዮርዳኖስ ወደ ኋላ ከመመለስ ውጪ አማራጭ አልነበረው። ወንድሞቼና እህቶቼ ዛሬም እንደዚህ ሆኖ እስከ አፉ ድረስ ሞልቷል፣ አያሳልፈኝም የምትሉት ገጠመኝ የምትሉት ማናቸውም ነገር ቢኖር እግዚአብሔር ከእናንተ ጋር ባለበት በዛ ሁኔታ ውስጥ እናንተን ከማሳለፍ ውጪ አማራጭ የለው። በአግራሞት ጠየቀ ዘማሪው። እንዴት ሊሆን ቻለ? ሊሆን የቻለው እግዚአብሔር ከሕዝቡ ጋር አብሮ ስለገባ ነው። የገጠማችሁ ያለፋችሁ ያላችሁበት ማናቸውም ሁኔታ እግዚአብሔር ከእናንተ ጋር ከመሆኑ የተነሳ እናንተን ከማሳለፍ ወደኋላ ከመሸሽ ውጪ አማራጭ የለውም። በጌታ በኢየሱስ ክርስቶስ ስም ከፊታችሁ ባሉት ቀናትና ሳምንታት እንዲህ አይነት ጽኑ ምስክርነት በሕይወታችሁ ውስጥ አካል ይልበስ። የማያሳልፍ የሚመስለው የሚደነፋ የሚመስለው ነገር እግዚአብሔር ከእናንተ ጋር ከመሆኑ የተነሳ በጌታ በኢየሱስ ስም ያሳልፋችኋል። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም የሚለው ያንተም ያንቺም ምስክርነት ይሆናል። እግዚአብሔር ይባርካችሁ። በጣም አድርጌ ያመሰግናለሁ አብራችሁኝ ስለምትሰሩ። ባላችሁ አማራጮች ሁሉ ይህንን መልእክት ለብዙዎች እንዲደርስ እንድታደርጉ ጠይቃችኋለሁ። በብዙ ተባረኩልኝ።